ነይ ጀግና ከአራቱ መካከል የሄለን ኦምብሬ ስኩል ባሉካ ማን ነው? ባለቤት ማለት ነው። ባሉካ ፍልፍሉ አንድ ቁጥር ጥሩ ሰው ነው። ሁለት ቁጥር ያዲያዲዎች ወድሻለሁ። እሺ ሶስት ቁጥር መምህር ወይን ትመስለኛለች። አራት ቁጥርንም ወድሻለሁ። አራቱም ውስጥ ባለቤቷ ያለች አይመስለኝም። አንድ ሁለት አራት የሥራ ባልደረቦች ይመስሉኛል። እሺ ሶስት ግን ያው ባሉካ እንዳልከው ቦሱካ እዚህ ውስጥ የሉም ባለቤቷ። ዱንያን አባጃጅ እኮ ነው ያዙት። ጣታቸው ላይ ዋጋው። እሺ ካላችሁም ሶስት ቁጥርን በሉልኝ። አንድስ ለብድር አይመቹም። ተው እኔ አንድ ብያለሁ። ሶስት አንድ ቁጥር ተማሪ ነው። አራት ቁጥርም ተማሪ ናት። ሶስት ቁጥር ለማደናገሪያ የመጣች ናት። ልክ ነህ፣ ባለቤት ትመስላለች። ግን ሁለት ቁጥር ለምን መሰላት? በዚህ አይነት እኔ ብዙ ልጆች ወጣቶች ሆነው ደግሞ ዕውቀት ይዘው የሚሰሩ የዛ አይነት ጠንካራ ሴት ትመስለኛለች። ሁለት ቁጥር እኔም እንደዛው ነው። ምክንያቱም እንደዚህ አሁን ቀጠን የሚሉ ሰዎች በጥናት ብዙ ጊዜ ያሳለፉ ናቸው። እንትንም ነው ገባ ማኔጅ ለማድረግ ሲሉ ጊዜ የላቸውም እና ሁለት ቁጥር ትመስለኛለች። አዎ እኔ ግን ከነሱ ለየት ያለ ነው። እሺ አራት ቁጥር የዛ ኦምብሬ ሂሳብ ክፍል ነች። አንድ ቁጥር ድርጅታቸው ውስጥ ማስታወቂያ የሚለጥፈው እሱ ነው ረጅም ስለሆነ። አዎ ሶስት ቁጥር የባለቤቱ ጓደኛ ትመስለኛለች። ስለዚህ ሁለት ቁጥር አሁን ስም ስጠራ ወደፊት የምትወጣልኝ የሄለን ኦምብሬ ስኩል ባሉካ ሄለን ነጋሲ እግዚአብሔር እኔ አጭርና ቀጭን ሰው አላምነው። ነይ ጀግና ለሄለን ኦምብሬ ስኩል ኦምብሬ ባለን